እዚህ ገበያ መታችሁ ምንም አታጡም። ከ500 ሺህ ብር ጀምሮ እኛ ጋር መኪና አለ። ይህ በሶሉሽን ካር ማርኬት የሚዘጋጀው የአትክልት አይደለም፣ የልብስም አይደለም፣ የመኪና ሰንደይ ማርኬታችን ነው። ከሰኞ እስከ ቅዳሜ በስራም ሆነ በሌላ ምክንያት ለማይመቻችሁ ሰዎች በልዩነት የሚዘጋጅ እሁድን እንደዚህ ድርት ባለ ገበያ የፈለጉትን መኪና በፈለጉበት ቦታ አስፈትሸው የግሉ የሚያደርጉበት ይህ ሶሉሽን ካር ማርኬት ነው። ስለ መኪና ግዢና ሽያጭ ጠቃሚ መረጃ ስለምታገኙ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ገበያው እንደደራ ቀጥሏል። እስቲ ደግሞ የሳምንቱን የመኪና ዋጋ ምን እንደሚመስል ከወንድማችን ጋር አብረን። እሺ ሰላም ወንድሜ፣ እንዴት ነሽ? ሰላም ነው አለ። እንግዲህ እንደማየው ገበያው በጣም ደርቷል። እስቲ ደግሞ ካንተ ጋር ዞር ዞር እያልን የሳምንቱን የገበያ ዋጋ እንቃኝ። በጣም ጥሩ። እሺ ዛሬ እንግዲህ 28ኛው ዙር ሰንደይ ማርኬት ላይ ነው የምንገኘው። እንደምታውቂው 27 ተከታታይ እሁዶችን አሳልፈናል። በ27ቱም ዙሮች ውስጥ የተለያዩ አይነት ዋጋዎች ነበሩ፣ የተለያዩ አይነት መኪናዎች ነበሩ። ዛሬም እንደተለመደው በ28ኛው ዙራችን ላይ እነዛው መኪናዎች ቀርበዋል። ከነዛ ውስጥም እስቲ ዛሬ አነስ ካለው መኪና ከቪትስ እንጀምራለን። የእሱን ዋጋ እያልን ከፍ እያልን እንሄዳለን ማለት ነው። ስለዚህ አሁን ዛሬ የምናየው ቪትስ የ2003 ሞዴል ነው። ካለፉት 27 ዙሮች ብዙም የተለየ ጭማሪ አላሳየም። 1.8 አጠቃላይ ዋጋው ሲሆን 1.2 ካሽ ተከፍሎ 600 ሺህ ባንክ የምናደርገው የ2003 ቶዮታ ቪትስ ይዘን ቀርበናል። እንዲሁም ደግሞ የ2004ቱም በተቀራራቢ ዋጋ ላይ ይገኛል ማለት ነው። እንደምታውቂው ለሁሉም ቪትሶች ከ2001 ሞዴል እስከ 2004 ሞዴል ላሉት የ600 ሺህ ብር የባንክ አማራጭ እናቀርባለን ማለት ነው። ስለዚህ ታመቻቻላችሁ ማለት ነው። ከፍ እናርገውና ደግሞ ወደ ኮምፓክት ምናምን እንወስድሽና ደግሞ እነሱን ዋጋ ደግሞ አንዴ በጣም ደግሞ ወደ ኮምፓክቶች መደዳን ወሰድኩሽ። እዚህ ጋር እንደምትመለከቱ በጣም በርካታ የሆኑ ኮምፓክቶች አሉ። ከ2006 ሞዴል እስከ 2013 ሞዴል ያሪስ ኮምፓክቶች አሉ። የተለያየ አይነት ዋጋ አላቸው። ለምሳሌ እዚህ ጋር የምናገኛት የ2006 ሞዴል ያሪስ ኮምፓክት ነች። አጠቃላይ ዋጋዋ 1,300,000 ብር ነው። 600 ካሽ ተከፍሎላት 700 ሺህ ብር ባንክ የምናመቻችላት ነች ማለት ነው። እቺኛው የ2007 ነች። እንዲሁም ደግሞ እዚህ ጋር ደግሞ የምንመለከተውም በተመሳሳይ ሞዴል ያለ 2007 ሞዴል ያሪስ ኮምፓክት አለን። 750 ካሽ 700 ባንክ ማድረግ የምንችለው እነዚህ መኪኖች ኦልሞስት 50-50 የሚባል የባንክ አማራጭ የቀረበላቸው ናቸው ማለት ነው። ምናልባት ካንቺ ጀርባ ያለችው የምትታይሽ ከሆነ የ2010 ሞዴል ነች እቺ መኪና። እቺ መኪና 900 ሺህ ካሽ ተከፍላ 700 ሺህ ባንክ የሚመቻችላት መኪና ነች ማለት ነው። 2007 ሞዴል አሳይቼሻለሁ። አሁን እዚህ ጋር 2010 ሞዴል አሳይቼሻለሁ። 2013ቱን ደግሞ ከጀርባችን ያለው እሱን ደግሞ ላሳይሽ። ገበያው በጣም ይደራል። እንደምትመለከቱ በጣም ብዙ ህዝብ ነው ያለው። እስቲ እኔ እንደምትመለከቻት እቺ የ2013 ያሪስ ኮምፓክት ነች። አጠቃላይ ዋጋዋ 2 ሚሊዮን ብር ነው። 1,800,000 ብር ካሽ ተከፍላ 1,200,000 ብር ካሽ ተከፍላ 800 ሺህ ብር ባንክ መመቻቸት የምትችል የ2013 በጣም ክሊን ኮንዲሽን ላይ የምትገኝ ታርጋ ከተላላፊ የለጠፈች በጣም አሪፍ ኮምፓክት ነች ማለት ነው። እንደምትመለከቱ ያው ትንሽ ግቢውም ከመኪና ብዛት ስለተጨናነቀ ለማለፍም ስለማይመች ነው እንጂ በጣም በርካታ ኮምፓክቶች አሉ። እዚህ ጋር አብዛኞቹ ኮምፓክቶች እዚህ ጋር ኮምፓክቶች ነው በብዛት ያሉት። የተለያዩ ሞዴሎች፣ የተለያዩ ዋጋ፣ በተለያየ አይነት ከለር፣ በተለያየ ትራንስሚሽን አማራጭ የምናገኛቸው ናቸው። ግን 2010፣ 2007 እና 2013ቱን እንደ አማራጭ አይተነዋል። ወደዛ እንሂድና ደግሞ እስቲ የዲዛይር ዋጋዎችን የስፕሬስ ዋጋዎችን ደግሞ እንመልከት። እሺ በጣም እሺ አሁን ደግሞ የ2022 የሆነች ሱዙኪ ዲዛይር ነው ማሳየሽ። እቺ መኪና ካሽ 1,950,000 ብር ትፈልጋለች። እንዲሁም ደግሞ ባንክ 1 ሚሊዮን ብር ይመቻችላታል።
ሶ አጠቃላይ ዋጋው 2,950,000 ብር ነው የምትባለው። ኮድ 2 ላይ ያለች መኪና ነች። በጣም ክሊን መኪና ነች። ሶ ይሄኛውን መኪና ኦልሞስት ይሄንን መኪና በ60/40 የባንክ አማራጭ ያቀረብነው ነው ማለት ነው። 60 ካሽ ተከፍሎ 40ውን ባንክ ማመቻቸት የምንችለው ነው ማለት ነው። በዚህ አጋጣሚ የረሳሁት እንደውም እዚህ ጋር አጠገባችን ስላለ ስላስታወስኩት ያሪስ ቤልታዎች በሁለት አይነት አማራጮች አቀርበዋል። በሁለት አይነት አማራጭ አልኩሽ ሞዴል ነው እንጂ መኪኖቹ እዚህ ጋርም አለን ከኋላም አለን። በጣም በርካታ ያሪስ ቤልታዎች አሉ። እዛ ጋር የምትመለከቻት 2007 ሞዴል ነች። እቺኛዋ ደግሞ 2008 ነች። ያኛው 2007ቱ አጠቃላይ ዋጋው 1,500,000 ብር ነው። 700 ካሽ ተከፍሎ 800,000 ብር ባንክ የሚመቻች ነው። የ2008ቱ ደግሞ አንድ ከሁለት ካሽ ተከፍሎ 800 ባንክ የሚመቻችለት ነው። አጠቃላይ ዋጋው 2 ሚሊዮን ብር ይሆናል። ይሄ መጠነኛ የሆነ ጭማሪ አሳይቷል። የዛን ያህል የተጋነነ ጭማሪ አይደለም። ካለው የማርኬቱ ሁኔታ ትንሽ ጭማሪ አሳይተዋል። ግን እኛ ምንድነው ያደረግነው በሰንዴ ማርኬታችን ላይ ያለው ጭማሪ እኛን አፌክት እንዳያደርገን ቢያንስ የመኪኖቹ ዋጋ ባለበት ተረጋግቶ እንዲቆም ጭማሪ እንዳያሳይ አድርገናል። ሁሉም መኪኖች ባሉበት ዋጋ ጸንተው እንዲቆዩ ነው ያደረግነው። እንግዲህ የኛ ድርጅት እንደምታውቂው የሚታወቅበት ዋነኛው ነገር ትልቅ ዲስካውንት ማዘጋጀቱ ነው። ከዚህ በኋላ በሚኖሩን ሰንዴ ማርኬቶቻችን ላይ ደግሞ ሆፕፉሊ ዲስካውንቶች ትልልቅ ዲስካውንቶች ይኖራሉ ብለን እናስባለን። ሶ መጠነኛ ጭማሪ አሳይቷል ገበያው ላይ። እኛ ጋር ግን ባለበት ዋጋ እንዲቆይ አድርገናል ማለት ነው። ሶ ዲዛይሩን ካየን ቤልታዎቹን ካየን ስፕሬሶዋን ላሳይሽና ኦቨርኦል ጠቅለል አድርጌ ደግሞ አንድ መረጃ ሰጥሻለሁ። እሺ እቺ ነች ስፕሬሶዋ። እንደምትመለከቻት ቦታው ግን ትንሽ ጠበብ ያለ ስለሆነ አይመችም ለማየት ለመንቀሳቀስ እንደልብ አይመችም። የ2021 ሞዴል ነች። እቺ መኪና ገዝቶ ራይድ ለመስራት የሚፈልግ ሰው በጣም ተመራጭ ነች። ፊውል ኮንሰፕሽኗ በጣም አሪፍ ነው። በ3 ፒስተን የምናገኛት መኪና ነች። የ21 ሞዴል ነች። ሶ ይሄ መኪና 1,150,000 ብር ካሽ ይከፈላል። 1 ሚሊዮን ብር ባንክ አማራጭ አለው። 21 ከ50 አጠቃላይ ዋጋው ነው። ይሄ መኪና 50 የባንክ አማራጭ የቀረበ ነው ማለት እንችላለን። ሶ እንደምታያት መኪናዋ በጣም ክሊን ኮንዲሽን ላይ ነች። የተያዘች መኪና ነች። ፉል ካሽም እንወስዳለን የሚል ደንበኛ ከመጣ ይችላል ማለት ነው። መጠነኛ የሆነ ድርድር ይኖረዋል። ለዚህ መኪና ብቻ ሳይሆን ሁሉም መኪኖቻችን ላይ ቅድም እንዳልኩሽ መኪና ጭማሪ አሳይቷል። እኛ ጋር ባለበት እንዲቆይ አድርገናል። ባለበት እንዲቆይ አድርገን ዋጋ ግን ኔጎሼት ደግሞ እናደርጋለን። ያ ትልቁ የኛ ድርጅት ኳሊቲ ነው። አሁን ሌላ ቦታ አሁን ከኛ ግቢ ውስጥ ካሉት እስከ 200,000 ብር ድረስ ጭማሪ አለ፣ ግን አይደራደርም። እኛ ጋር ግን ባለበት ዋጋው ባለበት ሆኖ ከዛም ላይ ድርድር ማዘጋጀታችን ትልቁ አድቫንቴጅ ነው። ሶ እቺን የመሰለች የ2021 ሞዴል ሱዙኪ ስፕሬሶ በ2,100,000 ብር የ50% የባንክ አማራጭ ይዘንላቸው ቀርበናል ማለት ነው። ስለዚህ ይሄንን ይመስላል። እሺ እንደማያው ከሆነ በጣም ብዙ አይነት መኪኖች አሉ። እንደማያው ከሆነ ደግሞ ዋጋቸው ላቸው ላይ ተለጥፏል። መረጃ በቀላሉ ማግኘት ይችላሉ። ግን እስቲ ማወቅ አለባቸው የምትለው መረጃ ካለ ጠቅለል አድርገህ መጨረሻ። አዎ ትክክለኛ ጥያቄ ነው ያነሳሽው። ምንድነው እንግዲህ ሁሉም መኪኖች ላይ ማለት በሚቻል ደረጃ ዋጋ ተለጥፏል፣ የመኪናው ስም ተለጥፏል፣ ሞዴሉ ተለጥፏል። ምንም የሚያሳስት ግራም ያጋባ ነገር የለም። ተጨማሪ መረጃ የፈለገ ደንበኛ ካልሆነ በስተቀር ኦቨርኦል ያለው መረጃ ተለጥፏል። እቺ መኪና እንደውም ትናንትና ማታ የገባች ሆና ነው እንጂ አብዛኛው መኪና አይተሽው ከሆነ የፍተሻ ወረቀትም የተዘጋጀላቸው ናቸው። ስለዚህ ጋይድላይን አያስፈልገውም። ከስተመሩ አሲስት የሚያደርገው ሰው አያስፈልገውም። ዋጋው ተለጥፏል፣ ሞዴሉ ተለጥፏል፣ የመኪናው ስም ተለጥፏል፣ የፍተሻው ወረቀት ተለጥፏል። ስለዚህ ኤቭሪቲንግ እዛው ላይ አይቶ መረዳት የሚችለው ነገር ስለሆነ ብዙ ከስተመሩን የሚያደናገር የሚያስቸግረው ነገር አይኖርም ማለት ነው። ትንሽ ስለ መኪና አዌርነስ የሌለው እውቀት የሌለው ሰው ሜቢ ትንሽ ጋይድላይን ይፈልግ ይሆናል። ሶ ከዛ ባለፈ እንደምታየው ለደንበኞቻችን ምቹ አድርገን ነው ያቀረብነው ማለት ነው። እሺ እንደውም በዚህ አጋጣሚ ደግሞ ሳልነግርሽ የረሳሁት አሁን እዚህ ውስጥ ያየሻቸው እንዳለ በተለያየ አማራጭ በማኑዋል፣ በአውቶማቲክ፣ በኮምፓክት፣ በቪት፣ በዲዛይር፣ በስፕሬሶ ሆኖ ግን የቤት መኪና በአውቶሞቢል ነው ያየሽው።
ለግቢው ለአቀማመጥ ስለማይመች ነው እንጂ ውጪ ላይ ደግሞ የጭነት መኪኖች ለስራ የሚያገለግሉ ለፊልድ የሚሆኑ መኪኖችም አሉ ባይዘው። እስቲ እነሱን ደግሞ እንውጣና እኔ ላሳይሽና አንዳንድ መረጃ ልስጥሽ። እሺ ቅድም ውስጥ መረጃ እንደሰጠውሽ የጭነት ለፊልድ የሚሆኑ መኪኖች አሉን እንዳልኩሽ እንደምትመለከቹ ዲፎርዲ ሃይሉክስ የ2010 የሆነ ለፊልድም ብቲ ለጭነትም ብቲ ይሄ የማይገባበት ቦታ የለም። በጣም ቆንጆ መኪና የሚያውቀው ያውቀዋል። ብዙ ማብራራት አይጠበቅብኝም። ዋጋው ይሄም ውስጥ እንዳሉት መኪኖች ተለጥፏል። 2010 ሞዴል ነው። ካሽ 3 ሚሊዮን ብር፣ ባንክ 1 ሚሊዮን 500 ሺህ ድረስ ኦፈር የምናደርግለት መኪና ነው። አጠቃላይ ዋጋው 4 ሚሊዮን 500 ሺህ ነው። በጣም የሚገርም መኪና ነው። ሃይሉክስ እንግዲህ ያው የፊልድ ሰዎች የስራ ሰዎች ያውቁታል። ይሄንን መኪናም በ4.5 ሚሊዮን ብር ዋጋ አቅርበናል። እንዲሁም ደግሞ ከፊት ለፊታችን የምትመለከችው ዲፎርዲ ዶልፊን ነው ያዘጋጀ ነው። ይሄ መኪና በተለምዶ ሻርክም እንለዋለን፣ አይናማውም እንለዋለን፣ ስልጤውም ይባላል። ለምንድነው? በጣም ጀግና የሆነ መኪና ስለሆነ ነው። 2008 ሞዴል ነው። ዋጋው 1 ሚሊዮን ባንክ ይመቻችለታል። 2 ሚሊዮን ብር ካሽ፣ 3 ሚሊዮን ብር አጠቃላይ ዋጋው ነው። በጣም የሚያምር መኪና ነው። ይሄ መኪና በሃፍ ቫን የቀረበው የመርካቶ ሰዎች እንዲሁም ደግሞ መስመር መስራት የሚፈልጉ ሰዎች የብዙዎች ተመራጭ የሆነ መኪና ነው። እንግዲህ ሁሉም መኪና ላይ የጭነት መኪና አላለን፣ የህዝብ ማመላለሻ አላለን፣ የቤት መኪና አላለን። የሁሉም መኪኖች ላይ የባንክ ኦፈር አዘጋጅተን ሁሌ ዘውትር እሁድ ውድ ደንበኞቻችንን ሰንዴይ ማርኬት እያለን በዙር እየከፋፈልን ነው 28ኛ ላይ ደርሰናል። የሚቀጥለውም እሁድ ደግሞ በጣም ዲስካውንት ያላቸው መኪናዎች፣ የተለያዩ መኪናዎች አማራጭ ባለው ሁኔታ ይዘን የምንቀርብ ነው የሚሆነው። ለዛሬ ያሉት የሳምንቱ ዋጋዎች ይህንን ይመስላሉ። ስለሰጠኝ መረጃ በጣም አድርጌ አመሰግናለሁ። እንግዲህ እንደሰማችሁት ነው። ጠቃሚ መረጃ አግኝታችኋል ብዬ ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ደግሞ ሰብስክራይብ ማድረግ እንዳትረሱ። ይህ ሶሉሽን ካር ማርኬት